በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ መስከረም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 15 በዚህች ቀን የዲያቆናት አለቃ የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ የሥጋው ፍልሰት ሆነ። ይህም እንዲህ ነው። ካረፈበት ጊዜ ብዙ ዓመቶች ካለፉ በኋላ 300 ዓመት ያህል ከዚያም የሚበዛ ጻድቁ ቆስጠንጢኖስ ሲነግስ የቀናች ሃይማኖትም ተገልጣ የሕያው እግዚአብሔር አምልኮ በሁሉ ሲዘረጋ ያን ጊዜ የቅዱስ እስጢፋኖስ ሥጋ ባለበት አቅራቢያ የገማልያል ቦታ በምትባል በኢየሩሳሌም በአንዲት ቦታ አንድ ሰው ይኖር ነበር። የዚያም ሰው ስም ሉኪያኖስ ነው። ተጋዳይ የሆነ እስጢፋኖስም ብዙ ጊዜ በሕልም ተገለጠለት፣ እንዲህም ብሎ አስረዳው። እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሮ አለ። ያም ሉኪያኖስ የሚባል ሰው የኢየሩሳሌም ኤጲስቆጶስ ወደ ሆኖ መጥቶ በራእይ ያየውን ይህን ነገር ነገረው። ኤጲስቆጶሱም ሰምቶ እጅግ ደስ አለው። ያን ጊዜ 2 ኤጲስቆጶሳትን ካህናትንና የቤተ ክርስቲያን ሰዎች ሁሉ ከእርሱ ጋር ይዞ ተነሳ። የቅዱስ እስጢፋኖስም ሥጋ በውስጡ ወዳለበት ወደዚያ ቦታ ደርሰው ሊቆፍሩ ጀመሩ። ታላቅ ንጽጽታም ሆነ። የቅዱስ እስጢፋኖስ ሥጋ በውስጡ ያለበት ሳጥን ተገለጠ። ከእርሱም እጅግ በጎ የሆነ ሽቱ መዓዛ ሸተተ። በሰማያት ለእግዚአብሔር ምስጋና ሆነ፣ በምድርም ሰላም፣ ለሰው ነጻነቱ ይሰጠው ዘንድ በጎ ፈቃድ እያሉ ሲያመሰግኑ የመላእክትን ቃሎች ሰሙ። እንዲህም መላልሰው 3 ጊዜ አመሰገኑ። ኤጲስቆጶሳቱና ካህናቱ የቅዱስ እስጢፋኖስን ሥጋ በያዘ ሳጥን ፊት ለጌታ ሰገዱ። ከዚህም በኋላ ወደ ጽርሐ ጽዮን እስኪያደርሱት ብዙ መብራቶችን አብርተው በመያዝ በማኅሌት ምስጋና እየዘመሩ ተሸከሙት። ከዚህም በኋላ እንዲሆነ በኢየሩሳሌም ነዋሪ የሆነ የቆስጠንጥንያ ተወላጅ ስሙ ለእስክንድሮስ የሚባል ሰው ነበረ። ለቅዱስ እስጢፋኖስም ውብ የሆነች ቤተ ክርስቲያንን ሰርቶለት ሥጋውን አፍልሰው ወደ እርሷ ወስደው አኖሩት። ከ5 ዓመት በኋላም እለእስክንድሮስ አረፈ። ሚስቱም በቅዱስ እስጢፋኖስ አስክሬን ጎን ቀበረችው። ከሌሎች 5 ዓመቶችም በኋላ የእለእስክንድሮስ ሚስት የባሏን አስክሬን ወደ ቆስጠንጥንያ ሀገር ይዛ ልትሄድ አሰበች። ባሏንም ወደ ቀበረችው እርሱ ባሏ ወደ ሠራለት ቤተ ክርስቲያን ሄደች። የባሏ ሥጋ ሳጥን ግን የቅዱስ እስጢፋኖስን ሥጋ በያዘ ሳጥን አምሳል ነበር። በእግዚአብሔርም ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃለ ከተማ ተሸከመችው። ከዚህም ወደ ቆስጠንጥንያ ልትጓዝ በመርከብ ተሳፈረች። በመርከብም ስትጓዝ ከሳጥኑ ጣዕም ያለው ምስጋናን የምትሰማ ሆነች። እጅግም አደንቃ ያን ሳጥን ልታየው ተነሳች። በውስጡ የቅዱስ እስጢፋኖስን ሥጋ ያለበት ሳጥን እንደሆነም ተረዳች። ይህም የሆነው ክብር ይግባውና በእግዚአብሔር ፈቃድ እንደሆነ አወቀች። ወደ ኢየሩሳሌምም ትመለስ ዘንድ አልተቻላትም። ይህንንም ታላቅ ጸጋ ስለሰጣት ልዑል እግዚአብሔርን አመሰገነችው። ወደ ቆስጠንጥንያ ሀገርን በደረሰች ጊዜ ያቺ ሴት ወደ ንጉሡ ሄዳ የቅዱስ እስጢፋኖስን ዜና ከእርሱ የሆኑትን ተአምራት ወደ ቆስጠንጥንያ ሀገር ወደብም እንደደረሰች ነገረችው። ሰምተውም እጅግ ደስ አለው። ንጉሡም ከሊቀ ጳጳሳቱና ከካህናቱ ከብዙ ሕዝቦችም ጋር ወጣ። ከወደቡም በክብር አንስተው ወደ መንግሥት አዳራሽ እስካስገቡት ድረስ በፍጹም ደስታ እየዘመሩና እያመሰገኑ ተሸክመው ተጓዙ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከእርሱ ተአምራትን ገለጠ። በሰረገላ ሥጋውም ጭኖ በ2 በቅሎች በሚስቡት ጊዜ ቆስጠንጢኖስ ከሚሉት ቦታም ሲደርሱ የቅዱስ እስጢፋኖስ ሥጋ በዚያ እንዲያኖሩ ስለፈቀደ የሚስቡት በቅሎች ቆሙ፣ አልተንቀሳቀሱም። በቅሎቹም የሚመቷቸው ጀመሩ። የቅዱስ እስጢፋኖስ ሥጋ በዚህ ሊያኖሩ ይገባል የሚል ቃል ከአንዱ በቅሎ ሰሙ። ይህንንም ያዩና የሰሙ ሁሉ አደነቁ፣ እግዚአብሔርንም አመሰገኑት። የበዓለምንም አህያ እናገራት። እርሱ እነዚህን የቅዱስ እስጢፋኖስን ሥጋ የተሸከሙትን በቅሎችን ያናገራቸው እርሱ እንደሆነ አወቁ። ንጉሡም በዚያ መልካም የሆነች ቤተ ክርስቲያን ሰርተው ይህን የከበረና ንጹሕ የሆነ ዕንቁ ባሕሪ በውስጧ እንዲያኖሩ አዘዘ። ይኸውም ለተመሰገነና ለተባረከ ሐዋርያ የዲያቆናት አለቃና
የሰማዕታት መጀመሪያ ለሆነ እስጢፋኖስ ሥጋውን ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ እስጢፋኖስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን።